ቀና በይ እስቲ አንዴ ቀና በይ። ባለፈው የነገርሽኝን አልረሳውም፣ ከዚያ በፊቱንም አልዘነጋውም። መልሼ ስጠይቅሽ ያው ነው ምንም አዲስ ነገር የለም ብለሽኛል። ዱንያ እንዳደከመችሽ፣ ሐሳብ እንዳጎበጠሽ፣ መላ መፍትሄ እንደጠፋሽ ነግረሽኛል። እስቲ ቀና በይ አትደፊ። ቀና ማለት እኮ ምስጋና ነው። ጌታዬ አምኜሃለሁ፣ የወደድክልኝን ወድጃለሁ ማለት ነው። የቱን ያህል መከራ ቢያገኝሽም በዳመና መካከል እንደምትወጣ ፀሐይ ፈገግ በይ፣ ቀና በይ፣ ቀጥ በይ፣ ተስተካከይ። ቀና ማለት ምስጋና ነው። ብሶት ማማረር ክህደት ነው። ቀና አዎን እንደዚያ ቀና። ሸይጣን ጉዳይሽን አይስማ፣ ምቀኛ መጎዳትሽን አይ። አላህ ፊት ብቻ ውድቅ፣ ለአምላክሽ ብቻ ድፍት። ሰው ፊት ግና ቀና፣ ምቀኛ ፊት እንዲህ ዘና። ሐዘን ውበትን ያበላሻል፣ ጭንቀት ውስጥን ይረብሻል። ሐሳብ ያለ ዕድሜ ያስረጃል፣ መበሳጨት አጅር የለውም። መብሰልሰል መፍትሄ አያመጣም። እኔ የምልሽ ጊዜ ሰጥተው ቢያዳምጡት፣ ቢቆሰቁሱት፣ ቢሉት ሁሉም ሰው የሚናገረው ያልተጻፈ ታሪክ አለው። ይለፋል ውጤት የለውም፣ ይወልዳል ልጅ ይሞትበታል። በሀገሩ መካከል ስደተኛ አለ፣ በወንዙ ዳር ባይተዋር ሞልቷል። ያገኛል እርካታ ያጣል፣ ተነሳሁኝ ሲል ይወድቃል። ያልተነካ ማንም የለም፣ ቀና በይ እታለም። የደስታ ምንጩ አላህ ነው፣ የሚያረጋጋውም እሱ ነው። ሐዘን ደስታም ከአላህ ነው፣ ደስታና ሳቅም ከሱ ነው። ጋብቻና ልጆች፣ መዝናኛና ጓደኞች፣ ማዕረግና ሽልማት፣ ስልጣንና ቅንጦት ፍጹም ደስታን አይሰጡም። ባይሆን ኔትወርክሽን ወደ ሰማይ፣ እጆችሽን ከፍ ወደ ላይ፣ መረብሽ ጠንካራ ይሁን፣ ግንኙነትሽ አይላላ። እዚሁ አካባቢ ተመላለሺ፣ መልስ የለም ብለሽ አትመለሺ። ሰው ምስኪኑ ምን ሊጠቅምሽ የፈጠረሽ እያለሽ። ቀና በይ፣ አዎ ቀና በይ እስቲ አንዴ ቀና በይ። ባለፈው የነገርሽኝን አልረሳውም፣ ከዚያ በፊቱንም አልዘነጋውም። መልሼ ስጠይቅሽ ያው ነው ምንም አዲስ ነገር የለም ብለሽኛል። ዱንያ እንዳደከመችሽ፣ ሐሳብ እንዳጎበጠሽ፣ መላ መፍትሄ እንደጠፋሽ ነግረሽኛል። እስቲ ቀና በይ አትደፊ። ቀና ማለት እኮ ምስጋና ነው። ጌታዬ አምኜሃለሁ፣ የወደድክልኝን ወድጃለሁ ማለት ነው። የቱን ያህል መከራ ቢያገኝሽም በዳመና መካከል እንደምትወጣ ፀሐይ ፈገግ በይ፣ ቀና በይ፣ ቀጥ በይ፣ ተስተካከይ። ቀና ማለት ምስጋና ነው። ብሶት ማማረር ክህደት ነው። ቀና አዎን እንደዚያ ቀና። ሸይጣን ጉዳይሽን አይስማ፣ ምቀኛ መጎዳትሽን አይ። አላህ ፊት ብቻ ውድቅ፣ ለአምላክሽ ብቻ ድፍት። ሰው ፊት ግና ቀና፣ ምቀኛ ፊት እንዲህ ዘና። ሐዘን ውበትን ያበላሻል፣ ጭንቀት ውስጥን ይረብሻል። ሐሳብ ያለ ዕድሜ ያስረጃል፣ መበሳጨት አጅር የለውም። መብሰልሰል መፍትሄ አያመጣም።